ሀይ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ትንሽ አርፍጃለሁ፣ ግን ፍትህ ለአርሲ ኦርቶዶክስ ስላልን የመጣሁት እግዚአብሔር ያውቃል በምን ምክንያት እናረፈድኩኝ እና እንትን ሰው ማለት ነው መጀመሪያ ሰውነቱ ነው የሚቆጠረው፣ ብሄሩ አይደለም፣ ሃይማኖቱ አይደለም፣ ጾታው አይደለም፣ ጀስት ሰው መሆኑ ብቻ ያስከብረዋል። እና ሰው እንዴት አመንክ ተብሎ ይገደላል? እንዴት ቤተክርስቲያኑ ይቃጠላል? ምን አይነት ድንቁርና እንደሆነ አላውቅም፣ ግን እግዚአብሔር ይጠብቀን፣ ሁላችንም እንተባበር። እና ደግሞ ሀገር የሚያደርገው ህዝብ ነው። ፍትህ ከፈለግን ሁላችንም ተባብረን ድምፅ ሆነን ነው ፍትህ የምናስመጣው። እና በቃ እግዚአብሔር ይርዳን ነው የምለው። ሁላችሁም ሃይማኖቶቻችሁ ጸልዩልን፣ እርዱ፣ ተረዳዱ። በቃ እኔ እንጃ ብቻ እግዚአብሔር ይጠብቀን። ለነዛ ምስኪን ሰዎችም እግዚአብሔር